እዴ አንተ እንዴት ነው የምታነሳው? እዴ ምንድነው የምትሰራው? ከፍለን እኮ ነው። ምን አይነት ጡዘታ ነው? ማንና የመጣብን በእናታችሁ? አንተ ቤቢዬ ተረጋጋ። የሰርጋችን ቀን እኮ ነው እንዴ። ተረጋጋ እንዴ ቤቢዬ። አታዩም እንዴ እንዴት እንደሚያነሳ? እንዴ ምንድነው? አንድ ይበላሽ ብቻ አሳያለሁ እኮ ነው እንዴ። ዘና ለምንድነው የማትለው? ለምንድነው እሱን የማትተው? ስራውን ይስራበት እንጂ እንዴ። ምን ሆነ ነው ቤቢ? እንዴ በጣም ስሜታዊ እየሆንክ እኮ ነው። እሺ ቤቢዬ እረጋጋለሁ። እንዴ ስራን እኮ እንደራስ ካልሰሩት አይሆንም እንዴ። እንዴ ነው ቆይ የምታነሳው? እንዴ ተንበረከክ እንጂ እንደዚህ የምታነሳው? እንዴ ሰውዬ ምንድነው የሚለኝ? ክሎዝ አፕ እና ክሎዝ ዳውን ነው ሰውዬ። ምኑን የገጠመኝ በእናታችሁ? ቆይ ቤቢዬ እንዴት እንደሚነሳ ሳየውና። እንዴ ቤቢዬ ምን እያደረክ ነው? ቆይ እንዴ ብዙ ሰው እያየን እኮ ነው። እንዴ አንተ ሰውዬ ምንድነው አረጉት? እንዴ ቤቢ እንዴ ትንሽ ፈገግ። እንደሱ ከዛ ትንሽ ተጠጋት። ትንሽ እጇን ያዛት እንጂ ምንድነው እንዴ? ምንድነው የሰው ስራ ላይ ጣልቃ የምትገቡት? እጇን ያዛት እንጂ ምንድነው? ትንሽ ተጠጋት። ከዛ ያልቀስ በለ አለስለሳ ከንፈሯን ሳማት። እንደዛ አድርግ። እንደዛ። እንዴ ቤቢ ምንድነው? እንዴ ቤቢዬ ምንድነው? እንዴ የሰራ ላይ ለምንድነው ጣልቃ የምትገቡት? እንዴ ምንድነው? ስራ ይልስራበት እንጂ የሰርጋችሁ ፎቶ እንዲያምር አትፈልጉም እንዴ? ምንድነው? ምንድነው ችግራችሁ? እንዴ ምን ታፈጣለህ? ሳማት እንጂ ሳማት፣ ገልጽጻት። እንዴ ገና ከዚህ ወጣችሁ እንዴ አሸሸ ገዳሚ ምናምን ነገር ልትሏል እንዴ? እንዴ ምንድነው ይሄን ያለ? ኧረ ተው እንዴ ገና ቤት ገብታችሁ ተጨፍሮ ይለን። ኧረ እንዴ ምርጥዬ እንደሱ ምርጥዬ። በቃ በሌላ ስራ እንገናኛለን። በቃ ወገኖች ዕቃ ሰብስቡ። በሌላ ጊዜ እንገናኛለን። እንግዲህ የክርስትና ዕለት እንገናኛለን ብዬ ተስፋ አደርጋለሁ። ምርጥዬ ምንድነው?